ውድ ኢትዮጵያውያን እባካችሁ ከአቅማችን በላይ ሆኖ ነው የእናንተ ፊትም የቀረብነው። ይህ ሁሉ ወጣቶች የምናስቸግረው ከ2 ዓመትም በላይ ሆኗል። አሁን ዳይስ ከማድረግ ከጀመረ እና በሳምንትም 3 ነበረ 2ም 3ም እንደዛ እያደረገ ነው። እባካችሁ ውድ ኢትዮጵያውያን የወገን ደራሽ ናችሁና የ16 ዓመት ልጅ 9ኛን ክፍል ነው እንደ ጓደኞቹ መወረድ ይፈልጋል። እባካችሁ አድኑልን። እባካችሁ ከእናንተ ፊት ወድቅ ያለው በእግዚአብሔር ስምና በአላህ ስም እጠይቃችኋለሁ። አባቱም እየመጣ ነበረ። በመንገድ አሞት ነው ስኳሩ ምንም ተጨማምሮ አሞት ነው እዚህ ላይ ያልተገኘው። እባካችሁ ውድ ኢትዮጵያውያን ይህን ልጅ አድኑልን። እንደ ጓደኞቹም ተምሮ መድረስ ይፈልጋል። እባካችሁ ውድ ኢትዮጵያውያን እና ኤርትራውያን እኛን የምትወዱ የምታውቁን የማታውቁን በቃ በአጠቃላይ እንደሰማችሁ ነውና ይህን ድንብሽሽ ያለ ሕፃን ልጅ እናግዘው። እነሱ እኛ ጋር መጥተዋል። ሩክ ያለ እኔ ያለው እኛን ብለው መጥተዋል። እኛ ደግሞ ታውቃላችሁ አቅሙ የለንም። የኛ አቅም እናንተ ናችሁ እና በቃ ፋሚሊዎች አግዙ። አካውንታችሁ ከስራ አለ። በቃ በምትችሉት ይሄ ያንሳል ምናምን ብላችሁ ሳይሆን በቃ በምትችሉት አግዙ። ለነሱ ጥቅም አለውና